ዛሬ የምነግራችሁ ዌብሳይት ህይወቴን የቀየረው ዌብሳይት ነውና በዚህ ዌብሳይት ዲፖዚት አድርጋችሁ በጣም ትለወጡበታላችሁ። ብዙ ኢትዮጵያውያን እየሰራው ነው። ይሄ ነገር ለእናንተ አዲስ ይሆናል ብዬ አላስብም። ወደ ዌብሳይቱ ስንገባ አላይድ ጎልድ ይባላል። ወደዚህ ዌብሳይት እንገባለን። ወደዚህ ዌብሳይት ስንገባ ለእናንተ ለማሳየት ሳይን አፕ የሚለውን ነክቼ እዚህ ላይ ስልክ ቁጥራችሁን ታስገባላችሁ፣ ፓስወርድ፣ ከዛ ኢንቫይቴሽን ኮድ እዛው ዲስክሪፕሽን ላይ ያስቀምጥላችሁ። ሊንክ አፍታችሁ በምትገቡ ሰዓት ኢንቫይቴሽን ኮድ ያስቀምጥላችኋል። እዚህ ጋር ደግሞ ሴንድ የምትለዋን ስትጫኗት ይልክላችኋል። ኮዳችሁን ስታስገቡ ቁጥራችሁ ታስገቡ ይልክላችኋል ማለት ነው። እኔ አሁን ለእናንተ ለማሳየት ነው የመጣሁት። ሳንት ብዬ ሎጊን ብዬ ላሳያችሁ ነው። ሎጊን ብለን እንግባ። ከዚህ ጋር ቁጥራችንን እናስገባና ሎጊን እናደርጋለን። ከዛ ሎጊን ካደረግና ቴሌግራም ቻናላችንን እንዳን ለምሳሌ አሁን ከዚህ ጋር እስከ ብዙ ድረስ ብዬ ነበር ሪቻርጅ አድርጌያለሁ። ገዝቻለሁ፣ ስቴፕ ገዝቻለሁ፣ ዌልፌር ገዝቼ ነበር። አሁን አልቆምም እና ከዚህ ጋር ዊዝድሮ እናደርግበት ነው። የመጣው ሰው ነው 150 ብር ሲሆን ዊዝድሮ ማድረግ ይችላል። ወደ 5 ብር ነው ምናምን አውጥቼበታለሁ። ከዚህ ላይ ስንገባ ደግሞ አካውንት የሚላል እዚህ አካውንት በጠቅላላ ባላንሳችን ነው ይችላል። የገዛሁት አለ ኦርደር ያደረኩት ኦርደር ስንነካ ይሄው የ30 ደቂቃ ስቴፕ ገዝቻለሁ። በየቀኑ 145 ብር ይቆጥርልኛል ማለት ነው። እና እዚህ ጋር የምናየው ነገር አሁን ደግሞ ሪቻርጅ ለማድረግ ነው። ሪቻርጅ የምትለዋን እናካታለን። ሪቻርጅ የምንለው ላይ ስንት ብር ነው ሪቻርጅ ማድረግ ፈልጉ 350 እንመርጥና ቻናል ምረጡ ይለናል። ከዚህ ጋር የፈለግነውን ቻናል መምረጥ እንችላለን። ቻናል ዋል ታረጉትና ሪቻርጅ ታረጉታ ኮንፊርም ትሉታላችሁ። ከዚህ ላይ ለ30 ደቂቃ ሰጥቶና በ30 ደቂቃ ውስጥ ፔመንቱ ማጠናቀቅ ይኖርብናል። 350 ነው። ከዚህ ጋር ይሄው አካውንት ቁጥሩን ኮፒ አድርገን ወስደን እናስተላልፋለን ማለት ነው። አስተላልፈን ከተመለስን ወዲያ እዚህ ጋር የሱን እንትን አፕሎድ ፎቶውን አፕሎድ እናደርጋለን፣ ኮዷን ማለት ነው። ከዚህ ላይ ኮዷን አፕሎድ ካደረግን ወዲያ ኮንፊርም ማለት ነው የሚጠበቅብን ማለት ነው። እኔ ለምሳሌ አሁን አንድ የተሳሳተ ዝም ብዬ አፕሎድ ላድርግ። ከዚህ ላይ አፕሎድ ታረጉና ኮንፊርም በምትሉበት ሰዓት ይቀበላችኋል ማለት ነው። ከዛ ፔመንታችሁን ጨርሳችሁ ማለት ነው። እዛ አሁን በመቀጠል ደግሞ ወደ የት እንሄዳለን? ወደ መግዛት መጀመሪያ ስቴብል ከዚህ ላይ መግዛት ትችላላችሁ። አለዛ ደግሞ ዌልፌር ከሚለው ውስጥ ገዛችሁ 350 ለ3 ቀን የሚቆይ 609 ብር በ3 ቀን ውስጥ የምታገኙበት በየቀኑ ብር ማውጣት ትችላላችሁ። ይሄንን ደግሞ መግዛት ትችላላችሁ። አክቲቪቲ የሚለው ስንገባ ለ25 ቀን አፕዴት እየሆነ ነው እንጂ ለአንድ ቀን የነበረና ቀደም ብላችሁ ተጠቀማችሁ ይገውታችሁ ነበር። ሰው ያው ተጠቅማችኋል። ለ25 ቀን አለ። ለ25 ቀን 500 ዲፖዚት አድርጋችሁ 250 ብር ይሰጣችኋል ማለት ነው። እና በጣም ህይወቴን የቀየረው ነው። ባንካችን ደግሞ ባይንድ ለማድረግ ስንፈልግ እዚህ ጋር አካውንት የሚሮ መጠን ስናመጣ ከዚህ ጋር ያሬድ እንዳለው ከሚለው ከላይ ባይንድ አካውንት የሚለው ከዛ ላይ አካውንታችን ባይንድ እናደርጋለን ማለት ነው። ሳብ ባይንድ ካደረግነው ላይ ዊዝድሮ ማድረግ እንችላለን ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ከተማቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ፒስ